ዱዓ ቁም ነገር እኮ ነው ዱዓ እየተለቀሰ ነው ምርር ተብሎ ቀልብ ስብር አድርጎ ወደ አላህ ተገብቶ ነው እንጂ እንደዚህ ዝብርቅርቅ ያለ እኮ ዱዓ እኮ የለም ተሽረጠን ለብሰህ ትራስ ተደግፈህ ሴት ጋር እያልክ ቴሌቪዥን ከፍተህ ሞባይል እየነካካህ ዱዓ እየተቀመጥኩ ነው ትለኛለህ የለም እኮ ልቅስ ተብሎ ጉዳይ ሐጃ ተይዞ አንተ የቀብርን ሐጃ እንኳን ብትይዘው ሌላው ቢጠፋብህ እንኳን ሰከራተል መውቱን አላህ ይድረስልኝ ብለህ እንኳን ዱዓ ብትቀመጥ ከባድ እኮ ትልቅ ነገር እኮ ነው በሐቂቃ ለምንድን ነው አንተ ሰከራተል መውትን አላህ ያቃልልኝ ልትል ቀብርን አላህ ይጠብቀኝ ልትል የመላእክቶችን ማስደንገጥ አላህ ይጠብቀኝ ለማለት ምንድነው አንተ ሴቶቹ ጋራ ፌስቡክ ጋር ጋዚ ቴሌግራም ጋር ምን አገናኛል ይሄ ለምርር ነው ምርር ያለ ሰው ምርር ያለ ዱዓ ያደርጋል ለይ ቀልደኛ የሆነ ሰው ምንም ዋጋ የለውም على كل حال እኛም የሥራውን ቀን ወደ እንትን ነው የጁማን ወደ ስራ ነው በተለይ ከሰዓት ያለውን ወደ ስራ ነው እንትን ነው ገጠር አንድ ሼክ ነበሩን እኛ ጋር ጁማ ሶላት ሰግደው ቀጥታ ልብሳቸውን ለብሰው መቆፈራቸውን ይዘው አትክልታቸው ጋር ይሄዳሉ አትክልት እኮ ትንሽ 5-6 ፍሬ አትክልት እኮ ነው ያላቸው ምንም እኮ ስራ እነሸ እንደው አታርፉም ያልኳቸው አንድ ቀን ፈሳው እንትን فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله ብሎ ይል እንዴ ወብተጉ ያለብኝ ቦታ ላይ ቁጭ ብዬ ወብተጉ ያልተባልኩበት ቦታ ላይ ምን አስከደኝ والله عجب አልኩ ስለዚህ ወላስ መጪ የለ ወላ ምን የለ ሄደህ ቢሮ ቁጭ በልዛው ስራ ዘመደውሉ ተርቲብ ማድረጉ ቦታው ላይ ተገኝ አላህ ፈልጎ በረካውን ያደርጋል በቃ የዛሬውን ውሎህን በረካ አድርጌዋለሁ ሲል በረካ ይሆናል